የጥያቄውን መብዛት የሚያመላክተው ምንድነው? በዚህ ዘርፍ ላይ ያለ ፍላጎት በጣም ሰፊ እንደሆነ ያመለክታል። ፍላጎቱ ሰፊ ከሆነ ደግሞ የሁላችንም ርብርብ የሚጠይቅ እንደሆነ ከጥያቄዎች መረዳት ይቻላል። ስለዚህ ሁሉም ዘርፎች እዛ የሆነ ቦታ ላይ ለመድረስ መንገድ ወሳኝ ስለሆነ ነው፣ መንገድም ድልድይም ወሳኝ ስለሆነ ነው ሰው እየጠየቀ ያለና ከፍላጎቱ አንፃር ስለሆነ የፍላጎት ቀጣይ ለማርካት ሁላችንም ርብርብ አድርገን በጋራ ጥረት ማሳካት አለብን ብዬ አስባለሁ። በመጀመሪያ ከፌደራል መንገዶች ጋር ተያይዞ የተነሱ ነገሮች አሉ። የፌደራል መንገዶች ሐሳብ ለመስጠት ይታወቃሉ። በርካታ የተጀመሩ የፌደራል መንገዶች አሉ። ሁለተኛ ከዛሬ 5 6 7 ዓመትም በፊት የምናቃቸውና እንደ ዲዛይን የተለያዩ ባለሙያዎች መጥተው ተጀምሮ እንደብዛቸው የጠፉ ቅድም ቤሮ አካባቢ እንደተነሱ አይነቶች አሉ። ተጀምሮ እንደምናውቀው አሁን የዚህ ያለንበት ተርጫት ጭዳ ወደ ስራ ገብቷል። እንደተባለ ፍጥነት ችግር ሊኖር ይችላል። እኛም በቅርበት እየተከታተልን ነው። መጀመሩ በጣም ጥሩ ነው። ስለዚህ የመንገድ ስራ ያው በርካታ ማሽን የሚፈልግ ነው። እኛም ባለን አስተያየት ወደ 3 ሎት አካባቢ ከፍሎ ቢሰራ በአጭር ጊዜ ሊገፋ ይችላል። ካልሆነ ግን በአንድ ብቻ መግፋት ስለሚያስቸግር ከክቡር ፕሬዝዳንት ጋርም ከሌሎች ከሚመለከታቸው አካላት ጋርም ተነጋግረን ማሽን ጨምሮ ስራ እንዲሰራ ማድረግ ነው። የወልዳና ዱርግም የተጀመረ ጅማሬ ጥሩ ነው። ተጠናክረው እንዲቀጥል ያሉ ክፍተቶች ካሉ በቅርበትም ሄደን ከሚመለከታቸው አካላት ጋር እንነጋገራለን። በጣም ለኛ ፈተና የሆነ መንገድ ከቴፒ ማሻ ጎሬ ያለ መንገድ ነው። ይሄ መንገድ ያው በጣም በተለይ ከራይት ኦፍ ዌይ ጋር ተያይዞ የነበሩ ነገሮች ከሸካ ዞን አመራሮች ጋር እውነት ለመናገር ከካሳ ክፍያ ጋር በተያያዘ ከክልሉ ካቢኔ ጋር ተነጋግረን መመሪያ አዘጋጅተን ወደ ታች ከራክነው በኋላ የወረዳ የዞን አመራሮቻችንም ተቀብለው ከነሱ ጋርም ውይይት አድርገን መፍረስ ያለባቸው ነገሮች በፍጥነት ፈርሰዋል። ምክንያት ሲጠፋ ያውኛ ስራ ይፋጠናል ብለን ነበር ያሰብነውና ከኢትዮጵያ መንገዶች አስተዳደርና ስራው ከቢሰራ ከቻይና ኮንትራክተሮች ጋር የተወሰኑ ችግሮች እንዳሉ ነው እኛም የምናገኘው መረጃ። ስለዚህ ችግሩ ለመፍታት ባለፈው ጊዜያቶች ቢያንስ በአንድ ቀን ብቻ ከ3 እና ከ2 እና 3 በላይ መድረክ እየፈጠሩ እየተወያዩና ችግሩ ሊፈቱ እንደሚችሉ ታሳቢ እያደረግነው እስካሁን የመጣ መልስ የለም። አሁንም ትክክለኛ የህዝብ ችግርም እንደሆነ የመልካም አስተዳደር ጥያቄም ሊሆን እንደሚችል እኛም ግንኙነት እያደረግን ነው። ስለዚህ ይሄ በፍጥነት ወደ ስራ እንዲገባ ከሚመለከታቸው ስራ የጀመረ ኮንትራክተር እና ስራ የሚመራ በባለቤትነት የሚመራ የኢትዮጵያ መንገዶች አስተዳደር ጋር የክልላችን ፕሬዝዳንትም ሌሎች የፓርቲ ኃላፊም በጋራ በመናገኛቸው ጊዜ ከነሱ ጋር ንግግር እያደረግነው ወደ ስራ የሚገባበት ሁኔታ በእኛ በኩል ማድረግ የሚገባን ነገር ሁሉ አድርገን መሄድ እንዳለበት ይሰማኛልና በእኛ በኩል የቀራ ነገር እንደሌለና አሁንም ጥረት እንደምናደርግ የሽሾንዴ ቴፒ ተጀምሯል። አሁን እንቅስቃሴ ደካማ ነው፣ እንከታተላለን። መጀመሩ ራሱ አንድ ነገር ነው። ተቋርጦ ከነበሩ መንገዶች አንዱ ነው። የዲሪ ማሻም ተመሳሳይ ነው። ክቡር የምክር ቤት አባል እንዳነሱ በዚህ ብቻ አይደለም እኔ ጋም ያለ መረጃ ማሽንም ጭምር እስከ ማውጣት ደረጃ እንዳለ ሰምቻለሁ። ስለዚህ በሚኖረው ጊዜ በቦታም ጭምር ሄደን ቦታዎችን በማየት ቀጣይ ከሚመለከታቸው ከኢትዮጵያ መንገዶች ባለስልጣንና ማኔጅመንታቸው ጋር እስከ ክልላችንም መጥተው ተወያይተዋል። ቀጣይም ካስፈለገ እስከ ቢሮአቸው ድረስ ሄደን እነዚህ ስራዎች ትኩረት የሚሰጥበት ሁኔታ እንፈጥራለን የሚለው ነገር ብትይዙ ጥሩ ነው። የዋቻ ማጂ ያለ መንገድም ይታወቃል። እኔ እስከማውቀው እኔ ከምዕራብ ኦሞ እስከሚወጣ ድረስ ሎት አንድ የሚባለው ከዋቻ እስከ ጀሙ ያለ ነው። ሎቱ ከጀሙ እስከ ማጂ ያለ መንገድ ነው። ዲዛይን ማለቁ አውቃለሁ። ከኢትዮጵያ መንገዶች አስተዳደር አመራሮች ጋር ከአራቱም አመራሮች ጋር ቁጭ ብለን አዲስ አበባ ላይ ተወያይተናል። ስለዚህ ለጊዜው በጀቱ ስላልተመደበ በጀት በሚመደብበት ሰዓት ስራ ይጀምራል ተብሎ ነው። ጥገና በየዓመት መካሄድ ነበረበት። ይሄም እኛ እያነሳን ነው። እስካሁን ግን በእነሱ በኩል መቋተት ስላለ እኛ ግን ያቆምነው ነገር የለም የሚለው ነገር እንድትይዙ ነው። እያያችሁ ነው። ከቦንጋ ሚዛን ያለም እየታየ ነው። ስለዚህ እንደውም ከጅማ ዲስትሪክት አምጥተን ያን ሁሉ ሎታ ሳይተናቸው እንደተባለ በየቀን መኪና እየወደቀ እየተቸገርነውና ትንሽ ጉድለቶች ስላሉ እነዚህ ጉድለቶች ከሚመለከታቸው አካላት ጋር ተነጋግረን የምንሄድ ይሆናል። በዲዛይን ደረጃ ድሮ የተጀመሩትን ለምሳሌ እንደ
ቅድም የተነሳ እስከ ጃባ እስከ ካንጋተን የሚባሉት ይባል ነበረ። ቀለሙም ተቀብቶ ነበረ። ግን አሁን ባለው ሁኔታ በነዛ አጀንዳ ብቻ አይደለም። በዚህ በከፋ ሚዶ ስኳር የሚወጣ ነበረ፣ በሻሻ ሚዶ ስኳር የሚወጣ ነበረ። ስለዚህ እነዛቹ አሁን በዋናነት የተጀመሩት እንኳን በፍጥነት የሚያልቅበት ሁኔታ ላይ ትኩረት ሰጥተን ቀሪዎች በዲዛይን ደረጃ ያሉት ቀጣይ ሲጀምሩ ብናነሳ ጥሩ የሚሆነውና ከፌደራል መንገዶች ጋር በተያያዘ ይሄን ብትይዙ በቂ ይሆናል ብዬ አስባለሁ። ሁለተኛ ከተቆፋፈሩ መንገዶች አንፃር ክቡር የተከበረው አቶ ተክሌ ያነሱ እኔም እዚህ መጥቼ ነው ያየሁት። እስከ አላላ ስንሄድ መንገዱ በሙሉ ተቆፋፍሯል። እኔም እዚህ መጥቼ ነው ያየሁት። እንደው ምንድነው የተፈጠረ የሚል ነው እኔም ጥያቄ ነበረኝ። ለሳምፕልም ይቆፍሩ ከሆነ አንድ ሁለት ቦታ ከቆፈሩ በቂ ነው። ግን መንገዱ በጣም ተቆፍሯል፣ ምልክት አልተደረገም። ይሄ ትክክል አይደለም። ስለዚህ ይሄን ስራ ከሰራ አካል ጋር እኛም አሁን ስላየን በዞኑ በኩልም ያለ ትራንስፖርት ለኛ ሪፖርት አላደረገም። እኛም እዚህ ነው ያየነው። ቀጣይ ትኩረት ሰጠን ግን እንደዚህ አይነት ችግር ሲፈጠር ምልክት አድርጎ አደጋ በማይፈጥረው መልኩ እንዲያደርጉ እናደርጋለን የሚለው የፌደራል መንገዶችን በዚህ ደረጃ ብትይዙና ቀጣይ ግን የበላይ አመራርም በዚህ ደረጃ ምንችለው ያው ሁሉ እንደምናደርግ ብትይዙ ጥሩ ነው ብዬ ወስዳለሁ። ሁለተኛ ማንሳት የምንፈልገው የክልልን በሚመለከት ማለት ነው። ከክልል መንገዶችን በሚመለከት እያንዳንዱ የተነሱ ነገሮች በጣም ትክክል ናቸው። ለምሳሌ ከዚህ በፊት በጣም ችግር ያለባቸው መንገዶች ይታወቃሉ። ለምሳሌ ሳይለም ሎትዋንና ሎቱም አንድ ችግር ነው። የተከበሩ ምክር ቤት አባል እንዳነሱ ሎትዋን በእኛ በራሳችን አቅም እየሰራን ስለሆነ ጥገና እያደረግነው ነው። ሎቱ እንደተባለ የበጀት ችግር የለም። በጀቱ የፌደራል መንገዶች ፈንድ ሰጥቷል። የክልሉ መንግስትም 5 ሚሊዮን ፈንድ እንደመደበ ሁላችንም የምናውቀው ነው። ስለዚህ የሰጠነው ኮንትራክተር በርካታ ማሽን ካስገባ በኋላ በራሱ ማኔጅመንት ችግር ስላልቻለ ምንም ማድረግ አልቻልንም። ያለ ብቸኛ አማራጭ አሁንም ጎትቶ ለሌላ ቦታ ከሚወስድ ውል ማቋረጥ ነው የነበረብን። ውል አቋርጠናል። ስለዚህ የነበረን ቦንጋ ዲስትሪክት ላይ የነበረን አቅም ውስን ስለነበረ አንዱ በጣም ጥያቄ ነሳ የነበረ የታች ኦራዲሽ ያለው መንገድ ስለሆነ እሱ ወደ 40 ኪሎ ሜትር የመንገዶች ባለስልጣንም ዳይሬክተርም ጭምር እዛ ከ20 ቀን በላይ ቆይቶ ቀጥሎ የቦንጋ ዲስትሪክቱም እንደዛ ተፈራርቆ ያን ስራ በሙሉ አቅም አጠናቆ ወጥቷል። ከዛ ቀጥሎ ደግሞ ሁለተኛና ረጅም ጊዜ ያስቆጠረ የቢጣዳካ 51 ኪሎ ሜትር መንገድ ስለነበረ እሱ ላይ ዳልሞ ያለን አቅማችን በሙሉ በተበታተነ ከሚሆን ሰብሰብ አድርገን እንጨርስ ብለን እሱን ሰሞኑ ጨርሰን ባለፈው እሁድ ለትራፊክ ክፍት አድርገናል። አሁን ሊኖረን የሚችለው አቅማችን እንደተባለ በሚቀረን 1 እና 2 ወር ውስጥ ውል ስላቋረጠን የሎቱ ላይ ርብርብ አድርገን መጨረስ አለብን የሚል እምነት ስላለን ቦንጋ ዲስትሪክት ያለን ማሽን በእጃችን ያለው እንደሚታወቀው የመንገድ ስራ በጣም ብዙ ሀብት ይፈልጋል። የዛሬ 5 እና 6 ዓመት በ1 ሚሊዮን የምንሰራው መንገድ በ10 ሚሊዮን የምንሰራው መንገድ አሁን በ100 ሚሊዮን በ200 ሚሊዮን ስለማይሰራ እኛም በጣም ተቸግረን ነውና ያለን አንድም ሁለትም ማሽን እነዚህን አቀናጅተን ሰብሰብ አድርገን ነው የቢጣዳካ የጨረስነው። አሁንም ያለው ሰብሰብ አድርገን የሳይለም መጨረስ አለብን። የሳይለም ስንጨርስ ሌላ መቆሙ አይቀርም፣ የግድ ነው የሚሆነው። ማሽን ብዙ ቢሆን 3 እና 4 ቦታ አድርገን እንሰራለን። ማሽናችን ጥቂት ስለሆነ ያ ጥቂት የሆነው ማሽን በአንድ ቦታ ላይ አረባርበን መጨረስ አለብን የሚለው ነገር የተነሳ በጣም ትክክል ነው። ይሄ ትኩረት ሰጠን የመንገዶች ባለስልጣን ዳይሬክተርም ይሄን ስለሚያውቁ በጋራ በሚኖረን 1 እና 2 ወራት ውስጥ ይሄን ስራ ለማጠናቀቅ ጥረት እናደርጋለን የሚለው ነገር ለማንሳት ነው። ከዲስትሪክቶች በተያያዘ ለምሳሌ የሚዛን ዲስትሪክት 3 ዞን አለ። ምዕራብ ኦሞ ዞን፣ ቤንች ሸኮ ዞን እና ሸካ ዞን። በእነዚህ 3 ዞኖች ነው ተንቀሳቀሰው ስራ የሚሰራ። አምና ሸካ ዞን ላይ ጥሩ ስራ ሰርቷል። የተነሳ መንገድም 3 ኪሎ ሜትር ነው የሚቀረው። ይሄን 3 ኪሎ ሜትር ማሽን ባለፈው የቀረማይ መቤት ትምህርት ቤት ክዩ ሲመረቅ ያው እዛ የኛ ማሽኖችም 1ም 2ም እዛ ላይ ቆይቶ ስለነበረ ግቢ ለማስተካከል አምና ነበረ እናስመርቃን ያለው አምና ቆይቶ በዚህ ዓመትም ለማስመረቅ ሲባል ዙሪያ ማጽዳት የተለያዩ ስራዎች መስራት ስለነበረብን እዛ ላይ ቆይቷል። ስለዚህ አሁን ከዛ ወጥቶ የዛ የቀረን 3 ኪሎ ሜትር መጨረስ አለብን የሚለው ነገር እንወስዳለን። በጣም አጭር ስላለው ስለዚህ 3 ዞን ላይ ስለሆነ ለምሳሌ ምዕራብ ኦሞ ላይ ሲሰራ ቤንች ሸኮ ላይ ያለ ነገር ሊዘነጋ ይችላል። ቤንች ሸኮ ላይ ሲሰራ ያለ ማሽን ጥቂት ስለሆነ ብቻ ማለት ነው 4-5 ማሽን ቢኖር 3ቱም ቦታ ላይ ወይም 3ቱም ዞን ላይ ይወስዳል። ያለ ማሽን ጥቂት ስለሆነ በዚህ በጣም እየተቸገረ ነው። ግን ያ መንገድ ስለምናክ 3 ኪሎ ሜትር ነቀረች።
እሷን በአጭር ጊዜ የምንጨርስ ይሆናል ማለት ነው። ስራው ግን ለመስራት ጥረት የተደረገ እንደሆነ እንዲታወቅ ፈልጋለሁ ማለት ነው። ከዛ ውጪ ሌሎች በርካታ የተነሱ መንገዶች አሉ። አንዳንዶች ያው ስፔሲፊክ በተነሱ ልክ አንስቶ መልስ ለመስጠትም የሚያስቸግሩ ነገሮች አሉ። ግን በተቻለ መጠን ቅድም ምክር ቤት አባላትም እንዳነሱ ቅድሚያ የሚያስፈልገው ቅድሚያ ሰጣችሁ ጨርሱ እንደተባለ አንዱ አሁን የሳይለም ቅድሚያችን ነው። ምክር ቤቱ እንዳቅ የምንፈልገው የሳይለም ቅድሚያችን ነው። ሁለተኛ የተከበረው አቶ አማራ ያነሳ ባለፈው የአዲዮ መንገድ ሲዘጋ ለመክፈት ከፍተኛ ርብርብ አድርገናል። ያ ርብርብ ሲደረግ ነዳጅ ይወጣል፣ ማሽን ማቴሪያል ያጓጉዛል። ሀብት ስለሚወጣ 1 ኪሎ ሜትርም ሰራ 2ም ሰራ ሪፖርት ማድረጋችን አይቀርም። ይሄ ወደፊትም እንቀጥላለን ማለት ነው። ስለዚህ እዛ አካባቢ ያለው ነገርም አሁንም ወሳኝ የሆነ ቦታ ላይ ለይተን ሁለተኛ አዲዮ ላይ ትኩረት እናደርጋለን ማለት ነው። ስለዚህ እዛ ላይ ትኩረት ስናደርግ በሌላ ቦታ ላይ ያለ ሊቆም ይችላል። እውነት ነው። ለምሳሌ ጫታ ላይ ያለ መንገድ ወደ መጨረስ ሄደን ነበረ። ግን ያው በወቅቱ የተለያዩ የተሽከርካሪዎች የሌሎች ማሽነሪ ችግር ገጥሞን ነው። ስለዚህ እነዚህም አቅማችን ፈትሸን በአቅማችን ያለው አቅማችን ባለን ልክ እነዚህ ስራዎች እንዴት አድርገን ቅድሚያ የምንሰጠው ቅድሚያ ሰጠን የምንሰራ መሆኑን የምክር ቤቶች እንዲያውቁ ፈልጋለሁ። ዳምፕ የተደረጉ ቦታዎች አሁን በተገቢ እየለየን ነው። የት ጋር ነው ዳምፕ አድርገን ሳንበትን የቀረ። ስለዚህ እሱ ዳምፕ አድርገን ሳንበትን የቀረውን አሁን ቅድሚያ ሰጠን ያለን አቅማችን ፈትሸን መስራት አለብን። እኛ አሁን እንደውም ከኮንትራክተሮች ይልቅ አቅማችን እየፈተሽን ነው። ለምሳሌ ዛሬ እዚህ ቤት ያልተነሳ የተለያዩ 3 መናሪያዎች ዛሬ ያልተነሱ የተለያዩ እንቅስቃሴ ላይ ስላሉ ነው። አንድ ተርጫ መናሪያ 2 ዙር ውል አቋርጠናል። ከዚህ በኋላ ውል አቋርጠን የትኛው ኮንትራክተር ነው የምናመጣ ብለን የተርጫ ዲስትሪክት ነው የምናሰራ። ስለዚህ ይሄ እንዴት እናደርግ በራሳችን አቅም ብንሰራስ ብለን በራሳችን አቅም ስንገባ እውነት ለመናገር ዛሬ ማንንም በማያፍር መልኩ ስራ በጥሩ ሁኔታ እየሄደ ነው ያለ። ከዚህ አቅማችን ፈትሸን ያለን ሀብት ለግሬደር ጎማ ገዝተን ለሎደር ጎማ ገዝተን ሌላ የሚጎለው ነዳጅም ቢሆን ገዝተን እንደገና ያልተበተኑ መንገዶች ካሉ እነዛ ለይተን በመንገዶች ባለስልጣን የሚጀመሩ በድሮ በእኛ ዩሪያ የዛሬ 10 ዓመት የሚጀመሩ የምንችለው ያው የህዝባችን ጥያቄ ስለሆነ በምንችለው ያህል ገብተን መስራት አለብን የሚለው ነገር በእኛ ደረጃ ስለወሰደን እነዚህ ነገሮች ለይተን በእኛ በኩል የምንሰራ መሆኑን ቤቱ እንዲረዳ ፈልጋለሁ። ሌሎች መንገዶች በርካታዎች ናቸው። በዚህ ልክ እኛ ሁሉንም ለይተን በተነሳ ልክ ቅድሚያ የምንሰጠው ቅድሚያ ሰጠን ቅድሚያ ማንሰጠውና ማንደርሰው እንደማንደርስ አንስተን ቅድም በስም ያነሳቸው መንገዶች በአጭር ጊዜ ትኩረት ሰጠን የምንሰራ ዝናብ ከመግባቱ በፊት የምንሰራ መሆኑን እንዲታወቁ ፈልጋለሁ። ከዛ ከድልድዮች ጋር በተያያዘ ማዕድ ድልድዮች አሉ። ደቡብ ክልል የጀመራቸው ማዕድ ድልድዮች አሉ። በቆጠራ ደረጃ በመረጃ ደረጃ ሁሉም በእጃችን አሉ። አሁን እኛ ከዚህ በፊት መንገድ ላይ የገጠሙን ትልቅ ችግርና በየአመት አንድ መንገድ እንኳን እንዳንጨርስ የሚያደርገን ለምሳሌ ቦንጋ ላይ 10 መንገድ ይኖራል። 10 መንገድ ሲኖር በአመት እኛ 10ን ፕሮጀክት እንሰራለን ብለን ዳቅዳለን፣ ግን አንዱም አንጨርስም። ለምን? አንዱ መንገድ ላይ ወይ 2 ኪሎ ሜትር እንሰራለን፣ አንዱ ላይ ወይ 3 እንሰራለን። ይሄ ምክር ቤትም የሰጣ አስተያየት ምንድነው? አቅማችሁ ሰብሰብ አድርጋችሁ አንዱ ላይ ያውላችሁ ከዛ ወደ ሌላ ብትሄዱ የሚለው በትክክል ተቀብለን ዘንድሮ ፕሮጀክቶችን በሙሉ ትተን ለምሳሌ ተርጫ ላይ ምን ሰራ 2 ከሆነ 2 እንሰራለን፣ 8ቱ ይቀራል ማለት ነው። ስለዚህ መጪ ዓመት ደግሞ የትኛ ቅድሚያ እንስጥ የሚለው ነገር ይዘን ስለሆነ ሁሉም ጋር እንደርስም በጣም እንድትረዱ የምንፈልገው መንገድና ድልድይ የሚፈልገው ሀብት ስለሚታወቅ ሸከላ የተነሱ ወደ 3 የሚሆኑ ድልድዮች አሉ፣ የተጀመሩ አሉ። ግን አሁን ባለው ሁኔታ ገብተን ለምሳሌ አንድ በዩሪያ ፕሬዝዳንት ጊዜ ጀምረን እዛን ጊዜ ወደ 18 ሚሊዮን አካባቢ ነው ነበር። ስላብ ላይ ደርሶ በዚህ ዓመት ትንሽ ብር ይዘን ወደ 10 ሚሊዮን ይዘን ጨረታ ወጣ። 33 ሚሊዮን መጣ። 33 ሚሊዮን ስላቡን ብቻ እንዴት አድርገን ነው ለኮንትራክተር ምን ሰጠው? ስለዚህ አንችልም ወደሚለው አቁመን ቀጣይ ምንድነው አቅማችን ብንፈትሽ ይሄ መስራት እንችላለን አንችልም የሚለው ነገር እንዴት ከሚዛን ዲስትሪክት ጋር ከመንገዶች ባለስልጣን ጋር እንዴት እንነጋገር። የጉሚ ድልድይም በተመሳሳይ እኛ ትንሽ ብር ነው ያዝነው። የጨረታ ስናውጣ የመጣ ገንዘብ የሚቀመስ አይደል። ስለዚህ ትንሽ ስለተቸገርነው ነው የጉሚ ድልድይንም የዛ የሻካም አስቁመን ምንድነው ማድረግ ያለብን የሚለው ነገር አቅማችን ፈትሸን ራሳችን በስራት የምንችል ከሆነ ብረት ገዝተን የቦንጋ ዲስትሪክት እንዲሰራ ብረት ገዝተን የሚዛን ዲስትሪክት እንዲሰራ ማድረግ
እንችላለን የሚለው ነገር በዛ ደረጃ መልሰን አቅማችን ፈትሸን ብንሄድ የተሻለ ነው የሚለው ብለን እየወሰንን ያለውና በዚህ ደረጃ ብትረዱ የሚል ነገር አለ። ሌላና ትልቁ ሁለት ድልድዮች ለምሳሌ መንሳ በታች በኩል የኛ ኮንስትራክሽን ጀምሯል፣ ማቴሪያል አስገብቷል፣ ጥሩ ሄዳል ብዬ አስባለሁ። በላይ በኩል ቅድም በተነሳልክ በሪካፕ የተንጠልጣይ ድልድይ ዲዛይን ተጠናቋል። የመጽደቅ ስራ ይቀራል። እሱ ሲጸድቅ ለጊዜው እሱ ወደ ስራ ይገባል ማለት ነው። ከዛ ኡሜን በሚመለከት ምናልባት ከዚህ ጉባኤ በኋላ ከዞኑ አስተዳዳሪ ጋርም ከሌሎች ጋርም ሄደን የምናየው ይሆናል። ጥሩ ሄዷል፣ ግን ያው ርብርብ ይጠይቃል፣ የጋራ መተጋገዝ ይጠይቃል። ትልቅ ፕሮጀክት ነው፣ በጋራ መጨረስ አለ። ያነሳችሁ ክብርት ምክር ቤት አባልም በትክክል ያነሳችሁ የተለያዩ ድጋፎች ያስፈልጋሉ። ኮንትራክተሩ በሙሉ አቅም ገብቷል። በእኛ ደረጃ የሚያስፈልገው ድጋፍ ምንድነው የሚለው ነገር ቅዳሜ በጋራ አይተን ቀጥሎ ደግሞ ሁላችንም ዞኑንም እኛንም ርብርብ አድርገን መስራት ከቻልነው እንጨርሳለን። ሳይት ላይ በሙሉ አቅሙ ስራ ላይ ስለሆነ የኮቾም እንትን ላይ ደርሷል፣ ስላብ ላይ ደርሷል። ስላብ ወደ 18 ሜትር የሚሆን መሙላት ጀምሯል። ቀጥሎ በሚቀጥለው ጊዜ ወደ ሌላኛው ጎን ይሻገራል። ይሄም በዚህ ዓመት እስከ መጨረሻ ኦሬዲ የሚይዘው ስራ ስለሌለ ይጨርሳል ብዬ አስባለሁና ከድልድይ አንፃር ይሄ ነው ማነሳ። ከህብረተሰብ ተሳትፎ አንፃር የህብረተሰብ ተሳትፎ ስራ በጣም ጥሩ ነው። ህብረተሰብ ተሳትፎ ላይ የተቸገር ነው። አሁን ሰው 3 ሚሊዮንም 4 ሚሊዮንም 5 ሚሊዮንም ያወጣል። እሱ ላይ ደግሞ የማሽን ችግር አለ። እንዳይከራይ ደግሞ በጣም በርካታ ገንዘብ ስለሚፈልግ እንዴት አድርገን በሶስቱም ዲስትሪክት ያሉ ማሽኖች እንዴት አድርገን ለይተን ምን በእጃችን አለ የሚለው ነገር ለምሳሌ ታሪጫ ላይ ወደ 3 የሚሆኑ ግሬደሮች ጎማ ምናምን ከተማዋላ 3 4 ይሰራሉ። እነዚህ ላይ የማሟላትና የህብረተሰብ ተሳትፎ ገንዘብ የተዋጣበት ቦታ ላይ ነዳጅ እንዲገዙ ማድረግ ይህን ግሬደር ሄዶ እየበተነ እያስተካከለ ሁሉም እየተንቀሳቀሰ የሚሄድበትና የህብረተሰብ ተሳትፎ በዚህ ደረጃ የምናግዝበት ቀጥሎ ደግሞ አሰራር አበጅተን የህብረተሰብ ተሳትፎ ስራ በጣም ጥሩ ነው። ለምሳሌ እዚህ ላይ ከፋ ዞን ግንቦ ወረዳ የመንገድ ስራ ባለፈው ስንገመግም በጣም በጥሩ ከሚሄዱት አንዱ ግንቦ ወረዳ ነው። በህብረተሰብ ተሳትፎ ብቻ አይደለም፣ የራሱ ግሬደር ገዝቷል፣ የራሱ ሲኖ ገዝቷል። ቤንች ሸኮ ላይ ደቡብ ቤንች ዞን ውስጥ ያለው ወረዳ ውስጥ ያለ ድልድዮች ሰርተው ወደ ማጠናቀቅ ሂዷል። እየተሞክሮ ሌሎች መውሰድ አለባቸው። ሸካ ዞን ቀደም የተናገረው ክቡራቱ ዳዊት የሚያስተዳድረው ወረዳ በህብረተሰብ ተሳትፎ በጣም ጥሩ ስራ ይሰራል። እነዚህ ተጠናክሮ መቀጠል አለባቸው። ቢሮ ወረዳ ማሽን ገዝቷል እንደተባለ ማን እንዲያቀናጅ ነው የሚፈልገው? ግሬደር አለ፣ አዲስ ግሬደር 00 ሎደር አለ አዲስ ብቻ አይደለም። ማጂ ወረዳ አስታውሳለሁ ከዛ ፕሮጀክት የቀረ የሚንቀሳቀስ ዶዘር 1-2 አለ። እነዚህ ዞኑ እንኳን አቀናጅተው ቢሰራ በጣም ማጂ አይደለም ቢሮ አይደለም ሌሎች ወረዳዎችም ሌሎች ዞኖች ላይም ተንቀሳቅሶ መስራት ይችላልና እዚህ አካባቢ ላይ ክልሉ ያቀናጅ ከተባለ ችግር የለውም። ኃላፊነት ከተሰጠን እናቀናጃለን፣ ሰብሰብ እናደርጋለን፣ በጋራ እንሰራለን። ካልሆነ ግን ያለ 2ም 3ም ማሽን ሰብሰብ አድርጎ የትዋ ነው የምንሰራ የሚለው ነገር የዞን መምሪያ ኃላፊ አለ፣ የዞን ባለሙያዎች አሉ። ይሄን አሳይመንት ወስዶ ቢሰሩና በተለይ ህብረተሰብ ተሳትፎ ከፋ ዞን ቤንች ሸኮ ዞን አቀናጅተው በሚሰሩት ልክ ሁላችንም የምንሰራ የመንገድ ስራ የመንገድና የድልድይ ችግር የምንፈታ ህዝባችን ስናነቃንቅና ስናነቃንቅ ብቻ ነው። ከዛ መንግስት እንጠብቃለን ካልነው የኡሜ ድልድይ በ75 ሚሊዮን እንዴትም ብለን ከጨረስነው በጣም ጥሩ ነው። መንሳ 65 ሚሊዮን ከጨረስነው በጣም ጥሩ ነው። አሁን እነዚህ ወንዞች ጨረታ ብናወጣ የትኛም ከ100 ሚሊዮን በታች አይሆን። ስለዚህ ይሄ ስለሚታወቅ ህዝባችን አነቃንቀን መስራት ያንቀሳቀስን መስራት የሚገባን ነገር መስራት አለብን። እኛም ደግሞ እንደ ተቋም ወስደን ሰብሰብ አድርገን ደግፈን አቀናጅተን መምራት የሚገባን ነገር እንደምንመራ ለማንሳት ያህል ነው። በጣም አመሰግናለሁ።